ሮናልዶ አራውሆ አዲሱ የሊቨርፑል ተጫዋች ሆኗል። ፌራን ቶሬዝ በቀናት ውስጥ ፓሪስ ይደርሳል። ኦሬሊያን ቹዋሜኒ ወደ ማንቸስተር ዩናይትድ እንደማይመጣ ማረጋገጫ ተሰጥቶበታል። ሰላም ክቡራን፣ ይህ ጎልደን ስፖርት ነው። የዕለቱን አጫጭር የዝውውር ጉዳዮች እንሆ። በማንቸስተር ዩናይትድ እና በኦሬሊያን ቹዋሜኒ መካከል ሲደረግ የነበረው ረዘም ያለ ንግግር ማብቂያ ወይ መቋጫ እንዳገኘ የተረጋገጠ ነው። ምንም እንኳን ፔሬዝ ተጫዋቹን ቀድመው ቢያስፈርሙትም አዲስ ኮንትራት ወይም አዲስ ውል ቡድኑ ሮድሪን ካገኘ ተጫዋቹን ዳጎስ ባለ ገንዘብ እንደሚለቁት ይጠበቅ ነበር። የኋላ ግን ሮድሪ ወደ ሪያል ማድሪድ እንደማይሄድ ከተረጋገጠ በኋላ ወይም ፊቱን ወደ ባርሴሎና ማዞሩን ካረጋገጠ በኋላ ፈረንሳዊው በሪያል ማድሪድ እንደሚቆይና ማንቸስተር ዩናይትድም የዚህ አማካይ ፈላጊ መሆኑ እንደሚያበቃ ተረጋግጧል። በተደጋጋሚ ማንቸስተር ዩናይትድ አማካይ ክፍል ላይ በተለይ ካዘሚሮን እንደሚለቀው ሲረጋገጥ ካለፈው ዓመት ሜይ ወር ጀምሮ ከዚህ ተጫዋች ጋር ስሙ ይያያዝ ነበር። ፓሪስ ሰን ዠርማንና ባርሴሎና የመጨረሻው ድርድር ላይ የደረሱ ይመስላል። 50 ሚሊዮን ዩሮ ኦፊሻሊ ጥያቄ የቀረበበት ገንዘብ ሆኗል። ፓሪስ ስፔናዊውን በዚህ ዋጋ እንደሚያገኘው ተማምኗል። 50 ሚሊዮን ዩሮ ለዓለም ዋንጫ አሸናፊው በቂ ነው ብሎ ያምናል። በእርግጥ የቀረውም ኮንትራት አንድ የውድድር ዘመን ብቻ ነው። አሁን በባርሴሎናና በፓሪስ ሰን ዠርማን መካከል ያለው ንግግርም በመልካም መንገድ ላይ የተጓዘ መሆኑ ምናልባት ፌራን ቶሬዝን በቀጣይ በሉቾ ስር ልናየው እንደምንችል ይናገራል። ሮናልዶ አራሁዎ አዲሱ የሊቨርፑል ተጫዋች መሆኑ ተረጋግጧል። ዛሬ ከሰዓት በኋላ የጤና ምርመራውንም ወስዶ በተሳካ ሁኔታ አልፏል። አራሁዎ ይህን የውድድር ዘመን በውሰት ያሳልፍና ሊቨርፑል ባይ ኦፕሽን ክላውዝ አለ ወይንም ደግሞ ተጫዋቹን ውሉን ቋሚ ማድረግ ይችላል። በ55 ሚሊዮን ዩሮ ሙሉ ለሙሉ ሳለሪውን ወይም ደግሞ ደሞዙንም ከቨር የሚያደርገው ሊቨርፑል ነው። አንዶኒ ኢራኦላ የተከላካይ ክፍላቸውን በቫን ዳይክ እና በአራሁዎ ለመስራት ወስነዋል። አስቶን ቪላ በተሻለ መልኩ እየገፋ ነው። የሚገፋው ተጫዋች ደግሞ ኤንድሪክን በሜዳው ወይም በቪላ ፓርክ ማግኘት ያስባል። ሮማ በተደጋጋሚ ለማድሪድ ጥያቄ አቅርቦ ነበር። ፋይናሊ ግን አስቶን ቪላዎች ኤንድሪክን በውሰት ለመውሰድ ተቃርበዋል። ጆዜ ሞሪኖ በፕሮጀክታቸው ውስጥ በቂ ጊዜ እንደማይሰጣቸው ከተረጋገጡ ተጫዋቾች መካከል አንደኛው ነው ብራዚላዊ። በዚህ ምክንያት በውሰት መውጣቱ ይጠበቅ ነበር። የኡናይ ኤምሬው ቪላ አሁን ቀዳሚ ቡድን መስሏል። የኮዲ ጋክፖና የሊቨርፑል ጉዳይ ወደ መጨረሻው የደረሰ ይመስላል። ቶትናም 50 ሚሊዮን ፓውንድ አውጥቶ ተጫዋቹን ማስፈረም ይፈልጋል። ሮቤርቶ ዲዘርቢ ቀጥታ ተጫዋቹን እንዳናገሩት እየተነገረ ነው። ኔዘርላንዳዊውም በአሰልጣኙ ፕሮጀክትና እቅድ ደስተኛ መሆኑ ተነግሯል። ሊቨርፑል ተጫዋቹን ምንም አይነት የመሸጥ ፍላጎት የለውም የሚል መረጃ በተደጋጋሚ እየወጣ ነው። ሮቤርቶ ዲዘርቢ ግን ለገነባውት ቡድን ኔዘርላንዳዊው ትክክለኛ ሰው ነው የሚል እምነት አላቸው። የቤኔፊካው አሰልጣኝ ማርኮ ሲልቫ የቼልሲውን የመሃል ተከላካይ ቶሲን አድራቢዮን በቡድናቸው ማየት ይፈልጋሉ። የ28 ዓመቱ ተጫዋች በቻቪ አሎንሶ ቡድን ዝርዝር ውስጥ ቦታ ያለው አይመስልም። የቀድሞ የፉልሃም ተጫዋች እንግዲህ አሰልጣኙ ማርኮ ሲልቫ በዛ ሳሉ አብሮ መስራታቸው ይታወቃል። ስለዚህ ዳግም ይህን ተጫዋች ማግኘት አልመዋል። ቁመተ መለለው ተከላካይ በእንግሊዝ ፕሪሚየር ሊግ የማይቆይ ከሆነ በቀጥታ ወደ ፖርቱጋሏ ቤኔፊካ በማቅናት ከማርኮ ሲልቫ ጋር የሚሰራ ይሆናል።